የተቸገረ ሰው መጠየቅ ያፈረ ሰው ክሬት በጣም ጭንቅላት ውስጥ ጀምር ክሬቲቭ እኔ ከዜሮ ተነሳሁት። በርበሬ በጠበጠና ይቀባል አለች። ሰላም፣ ይህ የቢዝነስ ጎጆ የዩቲዩብ ቻናላችን ነው። በዚህ ቻናላችን ስለ ቢዝነስ የምንወያይበት እና የቢዝነስ ሰዎችን የምናቀርብበት ነው። የዛሬዋ እንግዳችን የአለውያ ሄር ኤንድ ቦዲ ትሪትመንት ባለቤት ሀናን መሐመድ ናት። የቢዝነስ ጉዞዋን ልታጋራን እዚህ ተገኝታለች። አብራችሁን ቆዩ። ሀናን እንኳን ደህና መጣሽ ወደ ስቱዲዮአችን። ይህን ቪዲዮ ለሚመለከቱ ተመልካቾቻችን ሀናን ማናት የሚለውን ጠቅለላ አድርገሽ ብትነግሪን። እሺ፣ እንኳን ደህና ቆያችን። ያው ሀናን ማለት የአለውያ ሄር ኤንድ ቦዲ ትሪትመንት መስራች ወይም ባለቤት ነኝ። እሺ፣ ስለ አለውያ ሄር ኤንድ ቦዲ ትሪትመንት ከመምጣታችን በፊት ሀናን በምን አጋጣሚ ወደ ቢዝነስ ህይወት ገባች? ያው በአንዳንድ ቢዝነሶች ላይ ራሴ አንዳንድ ፈጠራዎችን እንትን እያልኩኝ ምናምን ሰራ ነበር። ከዛ ውስጥ ግን ፀጉር ላይ በጣም ፓሽኔ ስለሆነ ፀጉር ነክ ነገሮች ላይ እንደምገባ አውቅ ነበር። ያው ከአላህ እርዳታ ጋር ማለት ነው። እና አልሐምዱሊላህ አላህ እንትን አላለኝም፣ ወደዚህ እንድቀይር አደረገኝ። ከብዙ ሙከራዎች በኋላ ሙሉ በሙሉ የገባሁበት ስራ ይሄኛው ነው። እስኪ ከሞከርሻቸው ቢዝነሶች ውስጥ አንዳንዱን እና ፌል ያደረጉት አድርገው ከሆነ ለምን ፌል አደረጉ የሚለውን ብታጫውቺ። ወደ 5 ምናምን እንትኖችን ሞክሬያለሁኝ፣ ግን 5ቱም ፌል አላረጉም። በጣም በሚገርም ሁኔታ ነው ስኬታማ የሆንኩት። ግን አንዱን መያዝ እንዳለብኝ ሳረጋግጥ 4ቱን ወደኋላ ትቼ አንዱ ላይ ቋሚ ሆንኩኝ። ማለት ስቲል የሚደውሉ አሉ በአንዳንድ እዛኛው ቢዝነስ ላይ መስያቸው እንትን እንዲህ ነው አለ ምናምን እያሉ የሚጠይቁኝ። ግን ያው ይሄኛውን አንዱን ለማሳደግ ቢዝነስ ልጅ ነው፣ ቢዝነስ ገና ጓደኛም ነው፣ ሁሉ ነገር ነው፣ ባልም ነው። ባልን አብረሹ እንደምትኖር እንደምታባቢው ባል ወይ አንቺ እንደሚያባብልሽ ነው ቢዝነስ ማለት። አንዴ ትጠያለሽ ከቢዝነስ ጋር፣ አንዴ ትታረቂያለሽ። ልጅ ነው። ልጅ እንዴት ነው የሆነ ነገር አደገ በቃ አሁንማ ይለቀኛል እስቲ አይለቅሽም፣ ላይክ እንደዛ ነው። ስለዚህ ያኛውንም ይሄንንም ካልኩኝ ሁሉንም ላጣ እንደሆነ ሲገባኝ ነው ሙሉ በሙሉ አንደኛውን ያስኩት። አሁን ለምሳሌ ጫማ ነግድ ነበር። ከጫማም እንትን ብዬ ወጣ ብዬ ብዙ እቃዎችን አስመጣ ነበር። ውጭ ካሉ ሰዎች ጋር በደንብ ኮንታክት ነበረኝና እንትን አለኝ፣ ምንድነው ስም ቴሌግራም ቻናል አለኝ። እቃ የምትፈልጉ ምናምን ብዬ ፖስታለሁ፣ የሚፈልግ ሰው ካለ እያልኩኝ በጣም ተስፋፍቶ አክሰሰሪ፣ የሞባይል አክሰሰሪ፣ ሞባይል ምናምን ነገሮችን ለሰዎች አስረክብ ነበር ለሚፈልጉ። በዛ እንትን ስሜ በጣም እንትን ብሎ ነበር ታውቆና፣ ሰው በሰው ነው። ጥሩ ነገር ስትሰጪው ሰው በታማኝነት ስራ ስትሰሪ በጣም አሪፍ ስም ነው የሚሰጥሽ። እኔ ደግሞ በጣም ነው የምፈራው አለመታመን። ሲጀመር በጣም የሚያስፈራኝ ነገር ቢኖር አለመታመን ነው። ያው አላህ የሰው ሀቅ ስለሚል ያቺ ነገር በጣም ስለምትከብደኝ በታማኝነት ስለምሰራ አልሐምዱሊላህ ምንም። አንዳንዴ አላህ ሊፈትንሽም በታማኝነት ስለሰራሽ ስላልሰራሽ ብቻ ሳይሆን ሊፈትንሽም የሆነ መሰናከል ሊያመጣብሽ ይችላል። ግን አልፈተነኝም እና በሰዓቱ አልሐምዱሊላህ ስኬታማ ነበርኩ በሱ። ከዛ ቀጥሎ ደግሞ ያው ፈጢራም ምናምን ሞክር ነበር። ፈጢራ ደግሞ ስልሽ እንዲህ ቁጭ ላይ ምናምን አይደለም፣ ቤቴ ሰርቼ ወደ ግቢ እየወሰድኩኝ በጣም ይወዱት ነበር የግቢ ተማሪዎች ፈጢራውን። በዛው እንደውም በቀጥልና የሆነ ፈጢራ ቤት እዚህ ግራጁዌት አድርጌ መጥቼ ብከብት በጣም በአሪፍ ምግቦች ብንገናኝ ከህዝቡ ጋር በጣም የምታወቅ ይመስለኝ ነበር ወላሂ አለም። ግን የሰጡኝ ምላሽ አሪፍ ስለነበር አልሐምዱሊላህ በሱም ምንም አልሆንኩም። ከዛም ደግሞ ግራጁዌት አድርጌ መጥቼ እዚህ ግቢ እንትን ብያለሁኝ። ምንድነው ኬክ ነገር የሆነ ሶፍት ኬክ ነገር እየሸጥኩኝ በላስቲክ እያሸኩኝ፣ እሱ ሀናን ትላለች፣ ሀናን ጣፋጭ ትላለች እና እሷን እየለጠፍኩበት ሱቅ ተረከቡኝ እላቸው ነበር እና ይረከቡኛል። ቆይ እስቲ ምናምን ይሉ ነበር። ግን የመጀመሪያ ቀን አስረክቦ ሙሉ የተሸጠለት ሰው ነኝ። እንግዲህ አልሐምዱሊላህ ማለት እኔ ያው ደስታዬን ነው። አላህ በምንም ነገር አድርጌ አላሳፈረኝም እና ባለቤቴን ነበር የመጀመሪያ ጊዜ አንድ ሱቅ የላኩት የመጀመሪያ ቀንና በነጋታው ሄድና በቃ ይዘና ሲሆን ብር ይዞ የመጣው
አንቺ እኮ ጎበዝ ነሽ አለኝ። በጣም ገርሞትና እሱንም ጊዜ አስታውሳለሁ። በቃ ይሄ ለእኔ ቢዝነስ ነው፣ አሪፍ ነው። የሆነ ኮንሲስተንሲ ካለው ያ ነገር በጣም ስኬታማ ትሆኛለሽ። ግን አሁን ምን ሊሆን ነው መሰለሽ፣ ይህንንም ያንንም እየሰራች ስትመጪ የቱን ላይ ፎከስ ላድርግ የሚለው ነገር ይጠፋብሽ እና ግራ ትጋቢያለሽ። ከዛ አንደኛው ይሞትብሻል። ስለዚህ እኔ በሰዓቱ ያን እንትኑንም እያስረከብኩኝ ሱቅ ላይ ትሪትመንት ደግሞ ሰራ ነበር፣ ትሪት አረግ ነበር፣ ሹሩባ ሰራ ነበር፣ ቁጥርጥር ምናምን በቃ እንዴትም እጥር ነበር። በቃ ፀጉርም በጣም ነው የምወደው መንከባከብ ምናምን አላማዬም ስለሆነ በዛ መሀል በጣም ፍቅሩ የበለጠ ያጋደለ ወደ ፀጉሩ ሲሆን አይ በቃ ይቅርብኝ አልኩኝና ሙሉ በሙሉ እንትን አልኩኝ። ወደዚህ ተጠቃላይ እየገባሁ አልሐምዱሊላህ። እስኪ ወደኋላ ልመልስሽ እና ብዙ ጊዜ በተለይ አሁን እየተለመደ ነው፣ ግን አንቺ ዩኒቨርሲቲ በተማርሽበት ሰዓት እየሰራ የሚማር ብዙ ሰው አልነበረም። ወይ ከቤተሰብ የሚጠብቅ ነው ወይ በጣም ተቸግሮ የሚማር ሰው ነው እንጂ እዛው ቢዝነስ ጀምሮ ዩኒቨርሲቲ ውስጥ ራሱን እያስተዳደረ የሚሄድ ሰው አልነበረም። እና አንደኛ ያ ሀሳብ እንዴት መጣልሽ? እየሰራው በማር የሚለውን ከትምህርቱ ጋር እንዴት አስኬድሽው? በቃ የቢዝነስ ሰው እንድትሆኚ ምን አደረገሽ? በሰዓቱ የነበሩት ነገራቶች ናቸው ወይ በህይወትሽ የነበሩት ነገሮች? አክቹሊ እኔ በህይወቴ ያሉ ነገሮች ነው ብዬ አላምንም። እኔ የሆነ ሰው በህይወቱ ላይ በጣም ትልቅ መሰናክል ኖሮበት ላይሳካል ማለት ላይጥርም ይችላል። ተኝቶ ግን ብዙ መሰናክል ኖሮበት የማያቸው ሰዎች አሉ ይመስለኛል። እኔ መጠየቅ መለመን አልወድም ሳይሆን ፈራለሁ። በወድ በሰዓቱ አሁን አልሐምዱሊላህ ባለመውደዴ አላህን አመሰግነዋለሁ። ግን በሰዓቱ በወድ ደስ ይለኝ ነበር። ኢቨን የሆነ በቃ ከቤተሰብ ከሆነ ቦታ የሆነ መጥቶ ወይ ወንድሜ እንትን ስጠኝ ምናምን ሲል ወይኔ እኔም ብችል እላለሁ። ለሱ ይሰጠውና እኔ ስለማልጠይቅ ዝም ሊለኝ ይችላል። ወይ ደግሞ አንቺ ልጅ አትጠይቂም ምናምን ተብዬ በኩርኩም ማለት ነበር ምናምን ተብዬ ነው የሚሰጠኝና የሆነ ንቀት የሚመስል አይነት አለመጠየቅም ሊመስል ይችላል። ግን አይደለም። እኔ ፍራቻ አለብኝ የሆነ ነገር በጣም ኮንፊደንስ እንዳለው ሰው ጠይቃለሁ ምናምን ብዬ ሄድና ሰላም ብዬ ዘይሬ ስሜ ነው የምመለሰው። በቃ ምንም በቃ መጠየቅ አልችልም። ስለዚህ ያ ነገር ውስጤ እንዳለ ስለማቅ ለራሴ ያለችው ሀናን መሆኗን በቃ ደመደምኩ። ምክንያቱም እኔ በወጣ አሁን አንድ ሰው ብድር ፈልጎ የሆነ በቃ ቤተሰብ ምናምን አለው ተበዳድሮ ምን ብለው የሆነ ቢዝነስ ይጀምራሉ። እኔ ግን አልጠይቅም። ስለዚህ ያለኝ አማራጭ ከዛች ጀምሮ ሳንቲሞችን መለቃቀም አለብኝ። በቃ የሆነ ነገር አጎሎኝ አይደለም፣ የሆነ ነገር ሊኖረኝ ይችላል። ለምሳሌ ወይም ደግሞ በየወሩ እኮ ግቢ ላይ ብር ይላክልሻል። ወር ደግሞ ሰው ሊረሳ ይችላል። አንቺ ልታስታውሽ ትችላለሽ። ኧረ እኔ በሙት በቃ ተፈጥሮ አይደለም፣ የራሴን ግዴታቸው ነው፣ አልጠይቅም። ስለዚህ ለሀናን ያላት ሰው አንድ ሰው ነው ማድረግ የሚችለው እጇ እግሯ ምናምን ነው፣ በቃ ጉልበቷ ነው ብዬ ደመደምኩ። ያኔ ነው መስራት የጀመርኩት በኃይለኛው ማለት ነው። በእርግጥ በፊትም 9ኛ ክፍል ሆኜ ብሬክ የእናቴ ቤተሰቦችም አንዳንድ ደግሞ የአባቴ ቤተሰቦችም አሉና ወደ ጅማ ሲወስዱን እናቴ ከውጭ መታ ይዛን ስትሄድ ስንመለስ በጣም ርካሽ ነው እና ዶሮ ያው እንግዲህ የዛ ሀገር ሰው ምናምን ያውቅ ብር ይሰጥሻል አይደል? ብር ሰጥተውን ምናምን ልንመጣ ስንል እኔ ዶሮ ነው ገዝቼ የመጣሁት። ሁሉም ብራቸውን ይዘው መጥተው በቃ እንትን ሲሉ እኔ ዶሮ 2 ወንድ ዶሮ 2 ሴት ዶሮ ለምንድን እንዲወልዱልኝ እሸጣለሁ እንቁላል። ከዛ እንቁላል ይሸጣል ብዬ ለመሸጥ ማለት ነው። እና ከዛ ነው የጀመርኩት ታቾኝም። ምክንያቱም አሁን እንቁላሉን እሸጣለሁ እኔ በጣም ትርፋማ ነው የምሆነው የሚለውን ነው የማስበው። አሁን ያስኳትን ብር ግን ምንም እነሱ አሁን በቃ ከረሜላ ብስኩት ሲበሉ እየቀናው ነበር። በሰዓቱ ብበላ ደስ ይለኛል ከነሱ ጋር። 9ኛ ክፍል አይደለም ተሳስቼ 6ኛ ክፍል እያለሁኝ ነው። ከዛ በቃ አምጥቼ እኔ በጣም ባለሀብት ሆናለሁ፣ እነሱ ግን ብራቸውን ይጨርሳሉ የሚል ነገርም አለ። በቃ በጣም እኔ በራሴ እና ብዙ ነገር ነው ያደረኩበት በሱ እንቁላል እየሸጥኩ። እህቴም ትንሽ አሟት ነበር፣ ከውጭ አይገዛላትም ነበር። ከኔ እንቁላል ነው የሚወሰደው። ጧት ዶሮቼ እንቁላል ይወልዳሉ፣ እሷ ትወስዳለች፣ ለእሷ ይሰጣታል። ገባሽ? ባልሸጥ እንኳን እዚህ አትርፈናል፣ ብር ቤት ቀርቷል ማለት ነው። እና ሂሳብ እሰራለሁ በጣም ከልጅነት ጀምሮ። እና ከዛ ካደኩም በኋላ ለራሴ ያለው ራሴ የሚለው ነገርም አለ። በቃ በቋሚነት
እንትን አልኩኝ፣ ቆረጥኩ በቃ። ከዛ ማንኛውም ነገር አሁን ልብስ አማረኝ አይደል የሆነ እኔ በጣም እመርጣለሁ ልብስ ሲያምረኝ ሳይ ይህን ልብስ ሰዎች ቢያገኙ በጣም ደስ ይላቸዋል ብዬ አስባለሁ። ቀጥታ ወደ ቢዝነስ ነው እኔ አሁን ስለመልበሴ ምናምን ሳይሆን ወደ ቢዝነስ ነው የምወስደው። ኦኬ ይሄን ልብስ አሁን 6 ፍሬ ባመጣ 5 ፍሬውን ብሸጥ 1 ፍሬ ለእኔ ይሆናል። ስለዚህ እኔ በፍጹም ሌላን ሰው ይሄን ልብስ ግዙልኝ ምናምን አይደለም። ያንን ልብስ በቃ ቻናል ከፈትኩኝ። ልብስ አምሮኝ ነው ቻናል የከፈትኩት፣ የልብስ ቻናል። ውጭ ቤተሰብም አለኝ የሚሄድ የሚመጣም አለ፣ እማውቃቸው ጓደኞችም አሉኝ። ግቢ ሆኜ ክሬት አደረግኩኝ። ከዛ የመጀመሪያ ስራ የሆነው 6 ልብስ ነው ያዘዝኩት። 6ቱን አዝዤ 1ዱን ወሰድኩኝ፣ 4ቱን ሸጥኩት፣ 5ቱን ሸጥኩኝ። አንዱ እንደውም እህቴ ናት የወሰደችልኝና በቃ ደስ አለኝ በአንዴ 6ቱ ሲያልቅ በቃ። ከዛ አይ በዚሁ ልቀጥል ብዬ ቀጠልኩኝ። በጣም አሪፍ ሆነ። ጫማ ወንድሜም ቻሊና ምናምን ስላለ ኮሪያም ደግሞ መጀመሪያ የወንድሜ ጓደኛ ምናምን ስለ በቃ ከዛ ማምጣት ጀምር። በቃ አየር ላይ ነው የሚሄደው። ትርፌ ትንንሽ ነበር የመጀመሪያ ዙር ላይ የማደርጋቸው እንትን በቃ ያስቅሻል። ስጦታም በይው ልብስ ላይ ይሻላል። እንደውም የኔ ትርፍ በጣም ዜሮ በሚባል ደረጃ ትርፍ የማደርገው ጫማዎች ላይ ምናምን ነገር ነው። ውድ ስለሆኑ ኦሪጂናል ምናምን ሲሆኑ በቃ እኔ የስልኬን ብቻ ይሸፍንልኝ። ከዛ እንደዛ እያደረግኩ በጣም ስሜ ወጣ። በቃ እንደውም ትሩ ኮለር ላይ ሀኒሹ ነበር የሚለው እና ደስ ይለኛል። ሀኒሹ የሚለው ነው የሆነ በጣም ሳስፋይ ሆነሽ ኤቭሪቲንግ ላይ ገብተሽ ሳስፋይ ሆነሽ የምትወጪበት ነገር እንደዛ ነው። እና ከዛ ወደዚህ ፀጉርም ስሸጋገር አሁንም አልሐምዱሊላህ እስከ መጨረሻ አድርገን በሁሉም በቃ በምኖራቸው ኑሮዎች በምሰራቸው ስራዎች በጣም ደስተኛ ነኝ። አልሐምዱሊላህ። ግቢ ያለሽ የነበሩ አስተያየቶች ከተማሪዎች ሊሆን ይችላል። ቤተሰብስ ማለት ቤተሰብ ምንም ቢሆን ደስ አይለውም። እዛ ሆነሽ ትምህርትሽ ላይ እንድታተኩሪ ሊፈለግ ይችላል እና የሰዎች አስተያየትስ እንዴት ነው? አንቺ ጋር ምን ስሜት ይፈጥሩ ነበር? እኔ ማለት አሪፍ አስተያየት ነው የሚሰጡት፣ ግን አስተያየት አይሰብረኝም ማለት መጥፎ አስተያየትም ልሰሚ ትችላለሽ። ጥሩ አስተያየትም ማለት ደስ ይለኛል። አሁን ጥሩ አስተያየት ደስ የሚልሽ ምንድነው? ብርታት ይሆንሻል ነገር ነው። ግን ጥሩ አስተያየት ስለሌለ ግን ብርታት አይሆንሽም ማለት አይደለም። ማንነትሽን ማወቅ ይበቃል። መጀመሪያ ማንነትሽን ማወቅ ነው። እያቀረብሽ እየሰጠሽ ያለሽ በሰርቪስም ደረጃ ይሁን በአገልግሎት በምንድነው ሽያጭም ሴልስ ላይ የሚሆን እያደረግሽ ያለሽው ነገር ትክክለኛና በጣም ተወዳጅ ነው ብለሽ ካሰብሽ አንድ ሰው መጥቶ በጣም ስላወረደው አንድ ሰው መጥቶ በጣም ስለሰቀለው ይሰቀላል ይወርዳል ማለት አይደለም። ነገር ግን የሰዎች ደግሞ አስተያየት አሪፍ ሲሆን ተወዳጅነቱ እንዴት ነው የሚለው በዛ ነው የምትለኪው። ግን ጠላቶች በዚህ መሀል ማለት አንዳንዴ አስተያየት በጣም የሚወድቁ ሰዎች ብዬ የማምነው በጣም አስተያየት የሚቀበሉ ሰዎች ናቸው። አስተያየትን ለቤት ይቀበላሉ። አስተያየትን አገልግሎቴን ለማሻሻል ይቀበላለሁኝ። አሻሽ ያሉኝ እኔ ወዲያው አስተያየት በጣም ነው የሚቀበለው። ግን መቶ አንድ ሰው ወይ እንደዚህ ነው እንዲህ ነው ያለውን ሁሉ አልቀበልም። የወረደ አስተያየት ሊኖር ስለሚችል ብዬ ነው እንትን የምልሽ። እና ግቢ ላይ ጥሩ አስተያየት ነው የሚሰጠን የነበረው። ፈጢራውንም ምናምን በሚሸጥበት ሰዓት ምንም የተለየ የከፋ አስተያየት የለም። እንደውም ጣፋጭ እንደሆነ በጣም እንደወደዱት በዱቤ እንደውም ወስደው እንደዚህ ተከምሮ ከዛ ነገር ምናምን መጥቶ ነው የሚከፍሉት። በጣም ደስ የሚል እንትን ነበር፣ ወደውት ነበር ምናምን። ነገር ግን ከዛ መሀል ግን ምናምን የሚል አይጠፋም እንዳስተያየት ካየ ነው ማለት ነው። ያው ያለው ሁሉ ትክክል ነው ማለት አይደለም። ምንድን ነው ችግር እኔ ጋር የሚለውን ታይና እሷ ከምትለው ጋር ካልሆነ ኢግኖር አድርገሽ ማለት ነው። ከሆነ ደግሞ ለማስተካከል ነበር። ይሄ በጣም ጥሩ ልምድ ነው። ከዛስ አሁን እነዚህን ስራዎች አልሽና ከ5 ወደ 1 ወሰንሽ። ስትወስኝ ወዲያው ስራውን በሰፋ አድርገሽ ጀመርሽ ወይስ እንዴት ጀመርሽ? አሁን ይሄ አሁን አለውያ ትልቅ ደረጃ ደርሷል፣ ግን እንዴት ተጀመረ? በቃ ልክ ስወስን ውሳኔ ላይ ባይዘው ያልዘገይም በጣም ነው የምፈጥነው። ውሳኔ ግን የቢዝነስ ውሳኔ ሲሆን ብቻ ነው። የቤተሰብ የምናምን ላይ አልፈጥንም። የቢዝነስ ላይ ግን በጣም ነው የምፈጥነው። ቢዝነስ ቆሞ አይጠብቅሽም። እና በቃ አሰብኩት ማለት አሁን አሰብኩት። ልክ ሳስበው ስልኬን ነው ሌላ ቻናል ከፈትኩ፣ እዛ ቁጭ ብዬ ማለት ነው። ከፈትኩኝ እንደዚህ ትሪት ማድረግ ጀምረናል ብዬ ጀምሬያለሁ። ኦንላይን ብዬ ለቃኩኝ።
ኦንላይን ጀመርኩኝ። በቃ ምን ትሪት ማድረግ ኦንላይን ምክሮችን መስጠት። በዚህ መልኩ ፀጉራችሁን እንደዚህ በዚህ መልኩ በውስጥ ነው የሚያናግሩኝ፣ እንደዚህ 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 ብዬ ምክር መስጠት። ምክሩን እየተጠቀሙ ያሉ ሰዎች በጣም ማመስገን ጀመሩ። አንዳንድ ቲፖችን ሰጣቸዋለሁ፣ መጠቀም ያለባቸውን ትሪትመንት፣ የፀጉር ታይፓቸው። እስቲ ፎቶ ላኩል፣ ፎቶ ይልኩልኛል፣ አየዋለሁ። ከዛ እንደዚህ እንደዚህ ላንቺ እንደዚህ ጫፍ እንደዚህ እንዲህ ይላቸዋለሁ። እየተጠቀሙ ያሉ ሰዎች በጣም በቃ ተመቻቸው፣ ብዙ ነገር ደስ አላቸው። ቴንኪው ምን አለበት ከፍቺ ደግሞ ይሉኛል። እና ኦልሬዲ ቤት ለቤት እየሰራሁኝ እንደጀመርኩም ለቃኩኝ። ጥቂት ሰው ስለሆነ ቤት ለቤት መስራት ያለብኝ ብዙም አልለቃኩም ነበር፣ ያሉትን ብቻ ነበር። ከዛ ግን በጣም እንዲህ ኦንላይን እንትን የሚሉ ሰዎች ደግሞ በጣም ሲጨቀጭቁኝ ለቀኩ። ቤት ለቤት ጀመሪያለሁ። ከዛ መሄድ ጀመርኩ እንደ ሀሳቤ። እንደውም ሰራተኞችን እንትን ብዬ ነበር፣ ግን ሳየው ቤት ለቤት ላይ ሰራተኛ ይዞ መሄድ ጥሩ አይደለም። ከዛ ደግሞ የሆነ ብቻ ስራዬን ያበላሸዋል፣ መቆም አለብኝ በግሬ ብዬ ለረጅም ዓመታት ሰራተኛ አልቀጠርኩም። ድርጅቱ ከቆመ በኋላ ነው ሰራተኛ የቀጠርኩ። ማለት በቃ ያኔ ነው የወሰንኩት። ልክ እዚያች የጻፍኩበት ቀን ኦንላይን አልኩሽ። ከዛ እንትን ጀመር። ያኔ ምንድነው ስሙ ቤት ለቤቱን መጀመሪያም ስሰራ ነበረው የተወሰነ ሰው ስላለ ማለት ነው። ከዛ በኋላ ከቤት ለቤቱ ደግሞ ቤቴ መምጣት ጀመሩ፣ ቤቴ ማስመጣት ጀመርኩኝ። ግን ምንድነው ወደዚህ ከግቢ ወደዚህ ስመጣ የሆነው ምን መሰለሽ፣ እሁድን ብቻ ነው የምጠቀማት በዚህ ስራ ላይ። ቅዳሜ ከሰኞ እስከ ቅዳሜ ድረስ ሌላ ስራ ነበር እና እቺን እሁድን ብቻ ስለሆነ በጣም በቃ ጊዜ የለኝም። እስከ ቅዳሜ ስራ ላይ እሁድ እቺን ነው የምጠቀመው፣ ብዙ ሰው ነው የምጠቀመው። ከዛ በቃ የሆነ ደስ የማይል ነገር አለ እና ይህን ስራ ልጠላው ነው እስከ ማለት ደርሼ ነበር። ምክንያቱም እዚህ ጋር የሚያጨናንቀኛል፣ እዚህ ጋር የሚያጨናንቀኝ ነገር አለ። በዛ መሀል እርግዝና መጣ። እርግዝና ሲመጣ ማሻአላ በቃ አቆምኩ። ከሁሉም ማለት ከዚህኛው ራኩኝ። ያው ትንሽ ቆይቼ እኛውንም ማቆሜ አልቀረም፣ ግን ከትሪትመንቱ ራኩኝ። ይከብዳልም ለርኩስ ፈታ። ከዛ በቃ የተለያዩ ነገሮችን ኦይል ምናምን ነገር መተው ይወስዱ ነበር እና ምክሩን በዛው ቀጠልኩበት እየሰጠኋቸው ማለት ነው። ኦንላይን ማለት ነው። ምናልባት የተማርሽው ግቢ የተማርሽው ትምህርት ከዚህ ከሄር ትሪትመንቱ ጋር ከሰውነት ትሪትመንቱ ጋር የተያያዘ ነው ወይስ ዝም ብለሽ ራስሽ በማጥናት መጀመሪያ እንዳልሽው ይሄ የፀጉር እንክብካቤ ስለምትወጂ በራስሽ ጥረት ነው ወደዚህ የገባሽው? ምን መሰለሽ ከትምህርቴ ጋር ምንም አይገናኝም። ማለት የሚያገናኘው ነገር ምንድን ነው ብለሽ ከጠየቅሽን ኬሚስትሪ ነው። ማቴሪያል ሳይንስ ኢንጂነሪንግ ማለት ሜጀሩ በቃ ኬሚስትሪ ነው። ሞር ኬሚስትሪ ነው እኛ የምንማረው እና ይሄንንም ወደዚህ ሳመጣሽ እኔ አጫጭር ኮርሶችን ወስጃለሁኝ እና ወደዚህም ስትመጪ ኬሚስትሪ ነው ገብቶሻል። ስለዚህ ሜቢ ከዚህ ጋር ሊገናኝ ይችላል በሚለው ልትወስጂ ትችያለሽ እንጂ እኔ ፓሽኔ ስለሆነ በጣም የማነባቸው ነገሮች አሉ። አንብቤ ደግሞ የሆነ ውድቅ አድርጌ ይሄኛው አልተመቸኝ ብዬ ካሰብኩኝ አጫጭር ኮርሶችንም ወስዳለሁ። ኦንላይንም ከውጭ ኦንላይንም የምወስዳቸው አጫጭር ኮርሶች ነበሩ። እዚህም ሀገር ውስጥም አንዳንድ አጫጭር ኮርሶች ወስዳለሁ። ግን በጣም እንትን ያለኝ ያነሳሳኝ በእርግጥ ማቴሪያል ሳይንስ ኢንጂነሪንግ መማሬ ለዚህ በጣም አነሳስቶኛል። ምክንያቱም በጣም ኬሚስትሪ ስለሆነ መጀመሪያም እኔ ፓሽኔ ነው ብዬሻለሁ። ከዛ እዛ ገብቼ ደግሞ የምማረው ነገር የሆነ ደስ ይላል። በቃ የሆነ ማለት እኔ ኬሚስትሪ ነክ ነገሮችን የማሰቡ መሰለሽ የሆነ ነገርን ሚክስ ማድረግ ማመጣጠን ምናምን ነው እና ደስ ይለኛል። ኢቭን ወጥ እንኳን እኔ አሁን ባለቤቴን ብትጠይቂው የምሰራው ወጥ ያስቅሻል። የሆነ ነገር ከሆነ ነገር ነው የምሰራው እንጂ የሆነ ምስር ብለሽኝ ምስር ላይመጣ ይችላል። ገብተሻል። በቃ የሆነ ደስ የሚለኝ የሆነ ነገር ክሬት ማድረግ በጣም ወዳለሁ። የሆነ በቃ አዲስ መፍጠር ደስ ይለኛል። ያ ግን ሳደርግ ዝም ብዬ በተሞክሮ እንደዚህ ምናምን አይደለም። ያው ወጥ ነው፣ ነገር ግን እንደዚህ አይነት ነገሮች ሪስኪ ነው። ስለዚህ የግድ ማንበብ ሊኖርብሽ ይገባል። ስለዚህ በደንብ አነባለሁ። እዚህ እንትኖች ላይ በደንብ አንብቤ ከዛ ነው ወደዚህ የምለው። ከዛ ሞክራለሁ መጀመሪያ በራሴ ላይ
ቤተሰብ አብዛኛውን ጊዜ ግን አይጥ ነኝ ባለቤቴ በቃ የቤቱ አይጥ እስኪለኝ ድረስ ማለት ነው። እና ፀጉሬን በቃ በጣም ብዙ ነገሮችን ሞክሬ ነው በስተመጨረሻ 8 አይነት ትሪትመንቶችን በጣም አሪፍ እንደሆኑ ያገኘሁት። እነዚህን ሙከራዎች ስታደርጊ የተለያዩ ነገሮች ሊገጥሙሽ ይችላሉ። የሚያስቅም የሚያስከፋም ነገሮች ሊገጥሙሽ ይችላሉ። ምክንያቱም አዲስ ነገር ነው እየሞከርሽ ያለሽው። ከዚህ በፊት ሰርተሽው አታውቂም። እስኪ የገጠመሽ ነገር ካለ? ያው ኦንላይንም እንትን የሚያማክሩኝ ሰዎች ማለት ነው ስነግራቸው አንዳንዴ ምን ይሉኛል መሰለሽ በጣም እንትን ብለው አሁን እኮ እንትን ላይ ምንድነው ዩቲዩብ ላይ ደግሞ አሁን ሰሞኑን በጣም ሩዝ ተብሏል እኮ ይሉኛል። እና እሱን እየተጠቀምኩኝ ነበር ምናምን። ኧረ ማለት እሺ እንዴት ነው ሩዝ ምንድን ነው ጥቅሙ ምንድን ነው ምናምን የሚለውን ታውቂያለሽ? በውስጡ ያለው ነገር ለፀጉር ምን ዋና ስራው ምንድን ነው ምናምን የሚለውን ታውቂያለሽ? እኔም አላውቅም፣ ግን ዝም ብዬ እሱን ተጠቀምኩኝና በጣም ደረቀ። እሺ ኧረ በቃ እንደዚህ አድርጊና እንደዚህ አድርጊ በቃ መለስ ይላል አብሽር እሺ። ከዛ በዚህ መሀል እንዲህ የሚሉኝ ሰዎች አሉና በጣም ይገርመኛል። አንድ ሰው እኔ ፀጉሬን ብዬ የሆነ ነገር ሳሳይ ያ ነገር አሪፍ ሊሆን ይችላል። ለፀጉር አለመጉዳቱን ልታይበት ትችያለሽ። ግን መስማማት አለመስማማቱ ያው ናቹራል ነው፣ ላይጎዳ ይችላል። ግን መስማማት አለመስማማቱ ደግሞ ምን ይሆናል መሰለሽ ያ ነገር ወይ ለሁሉም ታይፕ በሚሆን መልኩ መሰራት አለበት ያ ነገር፣ ወይም ደግሞ ያንቺን ታይፕ ብቻ ነው መርጦ ያ ነገር የሚሰራው ማለት ነው። ለሁሉም ታይፕ መሆን አለመሆኑን ደግሞ እኔ ራሴ ላይ ሰርቼ ጤናማ ከሆነ የማይጎዳ አይነት ነገር ከሆነ በሁሉም አይነት በተለያዩ አይነት የፀጉር ታይፖች ነው የምሞክረው እኔ። ከዛ በኋላ በሁሉም አይነት ከሞከርኩኝ በኋላ እንዴት ነው የሚለውን ምን ይፈልጋል ምናምን የሚለውን መጀመሪያ ለሁሉም ታይፕ እንዴት ነው መስራት የሚቻለው የሚባለውን ነገር አውቄ ነው። ገብቶሻል? እና በሚጠይቁኝ ሁሌም እኔ ምንም አይመስለኝም። በቃ ለምን ሰው እናደዳለሁ? ሰው አንድ ነገር ስለሞከረ ለምን ይሞክራል? ይሄን ስላለ ለምን ይሄን እሷ ናት ፎር ኦል ታይፕ ካለች ልጅቷ ኢትስ ኦኬ። ግን በቃ እኔ እያለች ነው እያወራች ያለች ዩቲዩብ ላይ እኔ ይሄንን ካለች እሷና እሷ እሺ ፎር ኦል ታይፕ ነው ተብሎ ቢጠየቅ ለሁሉም ታይፕ ነው ተብሎ ቢጠየቅ ቢያንስ ብዬ ትንሽ እናደድ ነበር። ግን የሆነ ቀን ግን በጣም ያሳቀኝ ምንድነው አንዷ ደውላ ኧረ አሁንማ እኮ ደግሞ ሌላ አዲስ ነገር መጥቷል ዩቲዩብ ላይ ሀኒዬ አለውያ ነው የሚሉኝ አለውያዬ እና እሱን ልጠቀመው አስቤ ነበር ምን ትመክርኛለሽ አለች። ምንድን ነው ስል በርበሬ ይበጠበጥና ይቀባል አለችኝ። እና በጣም ነው የሳኩት። በቃ እኔ እንደዛ ስቄ አላውቅም ወላሂ። የሆነ በፕሮግራም የሚሰቅ አይነት ሰው ታውቂያለሽ ሆኜ ነበር። ላይፍ እንደዛ አድርጋኝ ነበር። በጣም ሰቃለሁ። ግን የሆነ ሰዓት ላይ ከዛ ከስንት ሳቅ በኋላ ሳቅ ካቆምሽ በኋላ ስትስቅ ያስብሻል። እና በርበሬ በጥብጬ ያለችኝ አስብሻል ምንም አታውቅም ምንድን ነው የሚለውን ማለት ነው። እና በቃ ከከስተመር ያው እንደዚህ ሲሉኝ በጣም ይሄ እንደ ቻሌንጅ ነው የምቆጥረው። እነሱም እየተጎዱበት ስለሆነ ይሄን ነገር ቢተውት የሆነ ባለሙያ ጋር በስነስርዓት የፀጉር ባለሙያ ጋር ወይ ሄደው ወይ ደግሞ የቆዳ ባለሙያዎችን ዲቴል ስለ ቆዳቸው ስለሚያውቁ አሁን ፈንገስ ፎሮፎር ምናምን አለብኝ ሲሉ የማይሞክሩት ጉድ የለም። የማይሞክሩት አንዳንዴ ሁላ እንትን ምንድነው ስሙ ዝንጅብል ፈጭቼ ነው የምንለቀለቅበት። ዝንጅብል አዎ ፈንገስን እንትን ሊል ይችላል። ነገር ግን ዶዝ የሚባል ነገር አለ። ዝም ብሎ መንለቅለቅ አይሆንም። እኔ ደርማቶሎጂስት ጋር ነው ብዙ ጊዜ ሪከመንድ ማድረጋቸው እና ሄደው ቼክ ቢደረጉ በባለሙያ ሁሉም ነገር በባለሙያ ኃላፊነት በሚወስድ የሆነ ይሰማኛል በጣም በሚጠነቀቅልሽ አካል ሲነገርሽ መልካም ነው። ዝም ብሎ የታየው ሁሉ ላይ ባይሮጥ። ረጅም ፀጉር እዚች ጋር ቀጭን ሆና እንዲ እንትን ያለ ፀጉር አያምርም። በጣም አስቀያሚ ፀጉር ብሎ ማለት ረጅም ሆኖ ቀጭን ወርዶ ማለት ነው። እና አጭር ፀጉር ያላቸው ሆኖ ክምር ያለው የለም በጣም ጤናማ ነው፣ ውብ ነው። በቃ ከለሩን አይጣ ከለር ይኑረው፣ ሻይን ያድርግ በቃ። እና በተፈጥሮ እዚህ ጋር የተመለጠበት ሳይሆን ከጊዜ በኋላ በአንዳንድ ነገሮች የሄደበት ሰው ደግሞ ይሄን ለመሙላት ይሞክር እንጂ ርዝመት ቁመት ምናምን ኖርማል ነው። ሲጀመር ጤነኛ ፀጉር ካለ ውበት ነው። ጤነኛ ፀጉርም ካለ ደግሞ የማያድግ ነገር የለም። ይህን ሪከመንድ ማድረጋቸው ወይ ደግሞ የምመክራቸው
ስለዚህ እየሰራሽ ነበረ እሑድ ከሰኞ እስከ ቅዳሜ ስራ እየሰራሽ እሑድሽን እየሰራሽ በመሀል እርግዝና ተፈጠረ እና እነዚህ ነገሮች ደግሞ ብዙ ጊዜ ሴቶችን ከቢዝነሱ ዓለም በቃ ይዟቸው የሚሄዱ ነገሮች ናቸው። ለምን ከዛ በኋላ የልጅ ኃላፊነት አለ፣ የተለያዩ ነገሮች አሉ። ከዛ በኋላ እንዴት ቀጠልሽ? በምን አጋጣሚ ቀጠልሽ? ወልደሽ ስትነሺ ማለት ነው። ሌላ ስራ እሰራለሁኝ እና አንዳንዴም ያው አርፋለሁ እሑድን ምናምን። ከዛ የሆነ በጣም ቢዚ አድርጎኛል። ስለዚህ እርግዝና ደግሞ ሲመጣ ተመቸኝ። ሲመቸኝ አቆምኩት። በደንብ በቋሚነት አልያዝኩትም ነበር መጀመሪያም። በቋሚነት ያዝኩት ኦንላይኑ ነው። ኦንላይኑ በቃ ቋሚ ነው፣ የኔ ቋሚ ስራ ናት ኦንላይኑ። ከሰኞ እስከ ቅዳሜ እየሰራሁ እሑድ ኢቨን ቤት ለቤቱን ባልሄድ ወይ ቤት የምንትን ባለን በቃ ኦንላይንም ቁጭ ብዬ ነው መልስ የምመለሰላቸው ማናገራቸው የምምላቸው እና እሱም በቋሚነት ነበር የምሰራው እና ያን አንዳንዴ እንትን እያልኩኝ ወይም አሁን መምጣት አልቻልኩም እንደዚህ እያልኩኝ ብቻ አቆራርጠው ነበር። እኔ ሳቆራርጥ የሆነን ስራ ይደብረኛል፣ አይመቸኝም። የሆነ ነገሩ በቃ ሊወድቅ ነው ብዬ ነው የማስበው እና ይህ ስራ ደግሞ እንዲወድቅብኝ ስለማልፈልግ ግራ ገብቶኝ፣ ግን በዛ መሀል እርግዝናው ሲመጣ አልሐምዱሊላህ ሙሉ በሙሉ እሱን አቆምኩና ኦንላይኑን ቀጠልኩኝ። ያው ተቀጥሬ በምሰራበት ቦታ ስራዬን ቀጠልኩኝ ማለት ነው። ከሰኞ እስከ ቅዳሜ ያልኩሽ በቅጥር መልኩ የምሰራበት ቦታ። ከዛ እንዴት ቀጠለ? ወልደሽ ስትነሺ ረጅም ጊዜ ይዘናል ወልደን ወደ ስራ ወደ አዲስ ቢዝነስ ወደ ነበረውም ለመግባት ወደ አዲስም አስፋፍቶም ለመስራት ረጅም ጊዜ ይዘናል። ከዛ አንቺስ እንዴት ቀጠልሽ? ምን ያህል ጊዜ ቆይተሽ ቀጠልሽ? ከወለድኩኝ በኋላ ያው የተወሰነ ወደ ቅጥሬ ተመለስኩኝ። ከዛ በኋላ ከዛ እሑድን ወደ ቅጥሬ ብመለስም እሑድን እሰራ ነበር። ማለት እንደዛ ብዙ ሰው እንዲያስኩት ባይሆንም ትንሽ ሰው ዝም ብዬ እሰራ ነበር። ልክ ቅጥሩን ግን ሳቆም ቅጥሩን ከወለድኩኝ በኋላ ትንሽ ነው 1 ወር ወይ እንደዛ ነገር ነው የሰራሁትና እሱን ሳቆም ግን ሙሉ በሙሉ ሙሉ በሙሉ ወደዚህ ስራ ገባሁበት። ቤቴ ማለት ነው። ቤቴ ውስጥ ወይባም አለች ሞሮኮ ማስገቢያዋ ማሽኗና እሱን ለኩሼ ድንኳን ነገር ናት ትንሽዬ፣ ያውቋታል ሰዎቹ እና ቤት ለቤት ፀጉርም እንደዛ ትሪትመንቴን እየሰራሁ ይዤ እየሄድኩኝ ወይባ 3 እና ከዛ በላይ ሲሆን ነው የሚሄደው። ፀጉር ትሪትመንት ካላቸው ግን ከዛም በታች ቢሆኑ በዛውም ስለሚሄድ ሄድላቸው ነበር። እስከ ሲኤምሲ ምናምን ድረስ የተጠራሁበት ቦታ ነበር የሚሄደው። ብቻዬን ነበር የሚሄደው። ሰዓቱ የከፋ ነገርም አልነበርም። በቃ እንጃ ደስ ይለኝ ነበር ሄጄ። በትውውቅም ስለሆነ አንዷን እያለች ስልክ ስለሚሰጣቸው ምንም ያሰጋኝ ነገርም አልነበርም እና በአላህም በጣም ስለምተማመን እንደሚጠብቀኝ አልሐምዱሊላህ በጣም ስኬታማ ሆንኩት እንደዛ እየሰራሁ። ከዛ አይ በቃ አሁንማ ይበቃል፣ በጣም በዛ ወረፋ። ቤት በተለይ የሚመጡት ሲበዙ አከራይም ትንሽ መነጫነጭ መቆጣት፣ ምክንያቱም ይደብራል። አንቺ የተከራየሽው ለቤትን ለመኖሪያነት ነው፣ ግን ወደ ስራ እንደመቀየር ነገር መሆን ሲያዩ እየደበራቸው ምናምን ሲመጣ በቃ ተከራየሁኝ። ከዛ ወደ ተቋም ገባሽ ማለት ነው? ቀየርኩት። ስትቀይሪው እንዴት ነበር የሰው አቀባበል? አንቺስ ምን ከበደሽ? ልክ ቤት ውስጥ እየሰራሽ ከነበር ብዙ ነገራቶች ሊቀሉ ይችላሉ፣ ሊከብዱም ይችላሉ። ግን ወደ ደግሞ ይሄ ወደ ውጪ ስንወጣ የቤት ኪራይ ያለ ኃላፊነቶች አሉ። ስትፈልጊ መክፈት ስትፈልጊ መዝጋት ላይኖር ይችላል። ስለዚህ ልክ ወደ ተቋሙ ስትገቢ ደግሞ ምን ገጠመሽ? እንዴት ነበር እሱስ? ወላሂ ብዙም የገጠመኝ ከባድ ነገር የለም። እንደውም ሰበሰብኳቸው። በጣም ተበትኝ፣ እኔም ተበትኝ ነበር። ልጅ ያው እንደምታውቂው እንደነገርኩሽ እዛኛው ቪዲዮ ላይ ልጅ ይዤ ነው የምሄደው የነበረው። ልጅ ይዤ ሄዳለሁ ተሸክሜ። ከዛ እየሰራኋቸው በመሀል ምግብ አበላዋለሁ። ከዛ እንደዛ ነበር። ከዛ ደግሞ ልክ ከሰዓት ደግሞ የግድ ቤቴ የሚመጣ ሰው ደግሞ ካለ ቤቴ እየሮጥኩኝ ደግሞ ወደ ቤቴ መድረስ እና የሆነ ብትን ያለ ነገር ላይ ነበርኩኝ። ስለምወደው ብቻ ሰራዋለሁኝ ለመለወጥ፣ እንዲሁም በጣም ፓሽኔ ስለሆነ ሰራው ነበር እንጂ ብትን ያለ ነገር ነበር። እንደውም የሆነ ጊዜ ምንድነው ትሪትመንት እንትን ብሎብኝ ፈሱብኝ ምናምን የቸኮለች አፍሳለቀመች የሚለውን እንትን በቃ ለእኔ ነው ያወጣ። ይሄ እንትን ይሄ አባባል ለእኔ ነው እያልኩኝ ነበር። በቃ
እንዲህ መስራት የለብኝም፣ አንዱን ነው መያዝ ያለብኝ። ወደዚህ ወደዛ ምናምን እያደረኩ ትከነከኛል። በቃ የሆነ ምን ብዬ ነገር አማርኛው ምኑ በመሀል የሆነ ትጎጃለሽ አንቺም እረፍትም አይኖርሽም። ሳስፋክሽን ራሱ እስከዚህ ምን የሚሆነው ወደዚህም ሲሆን ተረጋግተሽ አስበሽም ሌላ ስቴፕ ውስጥ እንዳትገቢ ያደርግሻል። አንድ ድርጅት ውስጥ ግን ስትይ ምንድነው መሆን የሚጀምረው? በቃ ላይክ እዛም ያለው ቤትሽም የሚመጣው አንድ ላይ ነው እዚህ የሚመጣው። ስለዚህ ሁሉንም ታገኛቸዋለሽ፣ በአንድ ቦታ ሁሉንም ታገኛቸዋለሽ። ቀላሉ ነገር ደግሞ መጀመሪያ ብዙ ከስተመሮች ስለነበር አልሐምዱሊላህ ነበረኝ ደግሞ ይዤ ስለነበር ቀጥታ መምጣት ነው። ከዛ እነሱ ደግሞ ብዙ ሰው ለውጥ ሲያዩ ምን ሲሉ ደስ ሲላቸው ሳስፋይ ሲሆኑ ብዙ ሰው ወደ እኔ መላክ ጀመሩ። የኔን በጣም ከሚወዱልኝ ነገር አንዱ ከትሪትመንቱ ሌላ ምንድነው እጥበቴን በጣም ይወዱታል፣ ማሳጄን በጣም ይወዱታል። እና ይሄን ነገር እኔን ዩኒክ አድርጎኛል። ስለዚህ እጥበቱን የግድ እኔ ጋር ማግኘት ስላለባቸው እኔን ይፈልጉኛል። እጥበት ብቻ ትሪትመንት መክፈል ወይ ደግሞ ቸኩሎ ያለ ሰው እጥበት ብቻ ብሎ መጥቶ እንኳን ከኔ የሚያገኘው እጥበት ተለየ እጥበት ስለነበር እንደውም ትሪትመንት ብዙ ሰው ወረፋ ካለ እኔ እጥበት አልቀበልም፣ ትሪትመንት ብቻ ነበር የምቀበለው። እና በቃ ያን ፍለጋ ለእጥበቱ ሲል ትሪትመንት የሚልሻል። ትሪትመንት ፍለጋ መጥቶ ደግሞ በዛው እጥበቱን ያይና ወይኔ ብሎ ደግሞ በጣም ይገረማል። እና ያ ነገር ትንሽ ዩኒክ አድርጎ የነበረው ሰዓቱ ራሴም የፈጠርኩት እጥበት ሂደት ነው። ከዛ በኋላ ደግሞ ያቺ ጠቅላላዋ ሜቢ አርባ ጋር ምናምን ሲመጡ ሰዎች ሊያውቋት ይችላሉ። ግን አበጣጠሩ ምን ጥንቃቄው ከሱ ጋር አይገናኝም። ዳይሬክሽን አለው። ኤቭሪቲንግ እኔ የፈጠርኳቸው ናቸውና ያለ ነገር ሆኖ እሱ ግን አፕዴት ያደረኩት ብዙ ነገር አለ። እሱ አበጣጠር ግን እኔ የፈጠርኩት ነው። 45 ዲግሪ ማበጠሪያ ተኝቶ መበጠር አለበት የሚለው ራሴ ክሬት ያደረኩት ነገር ስለሆነ ከዛም በኋላ ደግሞ በሱ ነገር ላይ ሰዎች ምን አይነት አስተያየት ሰጡ፣ ሳስፋይ ሆኗል አልሆኑም የሚለው ነው እኔ የማየው። በጣም ሳስፋይ ሆኗል። አንድ ሰው ሳስፋይ ሳይሆን ቤትሽ አይመጣም። አንዳንዴ ሳስፋይ ሆኖ ይመጣና የሆነ የሚደብረው ነገር ሊኖር ይችላል። ያን የሚደብረውን ነገር እንዳስተያየት ሲነግረን ይስተካከላል። እንዳስተያየት ካልነገረንና ዝም ካለ ግን እኛ ምንም ልናረግ አንችልም። ሲመጣ ግን ተመችቶታል ብዬ ነው የምደመድመው። ስለዚህ እኛ ጋር በጣም ብዙ ሰው ነው የሚጠቀመው። ከዛ መቶ መጠቀም ብቻ አይደለም፣ እንትንሽ ስራሽ አሪፍ ሆኗል፣ ስኬታማ እየሆንሽ ነው፣ ጥሩ ደረጃ ላይ ነው ብለሽ የምታስቢው መች መሰለሽ? አንድ ሰው ቤትሽ መጥቶ 2 ሰው ሲልክ እሱ ብቻ ተደጋጋሚ ሲመጣ ስራሽ ገና ጥያቄ ምልክት ላይ ነው። እሱ መጥቶ ግን ሌላ ሰው ሲልክ እሱ መምጣት ባይችል ቢቀር እንኳን ሰው ገልቋል፣ ተክቷል። ምንድነው ጥሩ ነገር ነግሮልሻል ማለት ነው። ተመችቶት ነበር በአይኒስ እሱ ቀርቷል። በቃ በማርኬቲንግ ራሱ ከሁሉም የተሻለው ይሄ ወርድ ኦፍ ማውዝ በሰዎች የምንመጣው በተለይኛ ኢትዮጵያውያን ይሄ ከማስታወቂያ ምናምን የበለጠ ሰው ተጠቅሞ ሲልከን ያው ገንዘብም ስለምናወጣበት እንወደዋለን። አንቺ ግን ይሄ ነገር አዲስ ነው። ኦልሬዲ ደግሞ ለረጅም ዓመትኛ የመጣንበት ፀጉርን በኬሚካል በፐርም በተለይ የኢትዮጵያዊ ፀጉር ሃርድ ስለሆነ በኬሚካል ነው በጣም ትሪት የምናደርገው። ትሪት ማድረግ ባይባልም በፐርም ምናምን ነው የመጣው እና ሰዎችን ለማስረዳት ይሄ ያ ነገር ይቅርባችሁ፣ ኬሚካሉ አዲስ ነገር ነው እንዳልሽን፣ ከአበጣጠሩም ከምንም ከአጠቃለሉም ሰዎችን ለማስረዳት ምን ጠቀመሽ? ውጤቱን አይተው የሚመጡ ሰዎች ኦልሬዲ ኦንላይን ተጠቅመው ምናምን ሊሆን ይችላል። ግን አዲስ የሚመጣ ሰውን አዲስ ደንበኛ ለመያዝ ለማስፋፋት ምን ጠቀመሽ? ምን መሰለሽ፣ ሰዎች በነገራችን ላይ ሰዎች አዲስ ነገር ይወዳሉ። ግን አዲስ ነገር ይወዱና ሆይ ሆይ ብለው ዞር ነው የሚሉት እውነታ ካላገኙበት ውስጡ ላይ። ሰዎች የሆነ ቤት ላይ የሆነ እውነታ ላይ ግር ብለው የሆነ ሰዓት ከጠፉ በመኝኛ ያልተመቻቸው ነገር አለ። ያልተመቻቸው ነገር መኖር ብቻ ሳይሆን በቃ የሆነ እንትኑ ስራው አልተወደደም። በቃ ነገር ሙሉ በሙሉ መቀየር አለብሽ። እዛ ጋር ቁጭ ብለሽ እስክትከስሪ መጠበቅ የለብሽም። ግን እንደዛም በጣም ይወደዳል ብዬ ነው የጠበቅኩት። ምክንያቱም እውነታ ነው በውስጡ ያለው፣ ምንም አይነት ውሸት የለውም። ሪያሊቲ ነው ውስጡ። ዝም ብለሽ ካየሽው እኛ ቤት መጥተሽ የሚሰራው ነገር ሪያሊቲ ነው፣ ፌክ ነገር የለም። እና
ሰው እኔ ደግሞ በዙሪያ አብዛኛው አልሐምዱሊላህ እውነታን ፈላጊ እንዳለ ቼክ አድርጌያለሁ። እንዲሁም ያው ማለት ሰው ምን ተርቧል መሰለሽ? እውነትን ተርቧል። አነሳሴም አጀማመሬም አገባቤም እኔ መጀመሪያም ታማኝ ነጋዴ፣ ታማኝ በቃ ሰራተኛ መሆን አይደል ብዬ የተነሳሁት። ስለዚህ ታማኝ ማለት ይሄን ሁሉ ነው የሚያካትተው። እውነታን ማሳየት ሲወራ የሆነ ሰው መጥቶ ኢቨን ፀጉር ትሪትመንት ፈልጌ ነበር ሲልሻ አስበው የሚመጡት ትሪትመንት ምናምን ሲባል አሁን ሰው ነግሯቸው ሲሆን ኢትስ ኦኬ። እኔ አሁን እስካሁን ቻሌንጅ ያልገጠመኝ ምን መሰለሽ፣ በሰው ነው የሚመጡት። የሰው ለውጥ አይተዋል ወይ ደግሞ ሰው ሁኔታውን ሁሉ ሂደቱን በአጠቃላይ ነግሯቸው በጣም ዋግተው መጥተዋል። ስለዚህ በጣም ደስተኛ ሊሆኑ እንደሚችሉ 100% እርግጠኛ ነበሩ። ግን በሰዎች ዘንድ ተቀባይነት በደንብ በጣም በቃ ማደግ ትልቅ ደረጃ መድረስ የሚፈልግ ሰው ማድረግ ያለበት ዋናው መጀመሪያ ለረጅም ዓመታት በሰው መስራት ያለበት ማሳየት ነው ያለበት ለሰዎች። ከሰርቶ ማሳየት መምጣት ያለበት ወደ ሶሻል ሚዲያ ሲሄድ ሆን ብሎ ለሙከራ ዝም ብሎ የሆነ እንከን ለማውጣት። አንቺ በተፈጥሮሽ እንከን ማውጣት እኔ ከፈለግኩ ከአንቺ ላይ አሁን እንከን አወጣለሁ። መጀመሪያ ዓለም የመጣሁት ለአንቺ እንከን ለማውጣት አይ እንከን ለማውጣት ካልሆነና ነገሮችን ግን ቼክ አድርጌ ከተመቸኝ ለመምጣት ከሆነ የተመቸኝን ፓርት እንዲህ መጀመሪያ ኪስ ነው፣ ከዛ ኪክ ነው። መጀመሪያ ኪስ እንትን ነው የተመቸሽን ነገር ትናገሪያለሽ። አይ የመጨረሻ እዚህ አልተመቸኝ ምንም የሚመች ነገር የለውም ካልሽ ችግር አለ። ላይመችሽ አይችልም፣ በፍጹም ላይመችሽ አይችልም ሙሉ በሙሉ። አዎ ላይመችሽ ይችላል፣ ግን ፓርሻል ሀፋፍ ነው። ሙሉ በሙሉ ላይመችሽ አይችልም። እንደዛ ሲባል እኔ ሲጀመር እንደዚህ አይነት ከገጠመኝ ከሶሻል ሚዲያ እንደመጣ 100% እና የጠቀመኝ መጀመሪያ ገንብቼዋለሁ በከስተመሮች በቃ በጣም ብቻዬን ረጅም ዓመት ሰርቻለሁ። ከዛ ሰራተኞቼ ላይ ሰርቼ ደግሞ ሰራተኞቼን ቀጥሬ በጣም ሆነው እንዲሰሩ አድርጌ በሰው ነበር ቤት የሚመጣው ከስተመር። በጭራሽ ሶሻል ሚዲያ ላይ አናገርኩም አለ ከፍተን ግን አንለቀውም ሁላ ጭራሽ ብዙምና። አሁን ላይ ግን ቆሟል ብለን ስናስብ ወደ ሶሻል ሚዲያ ውስጥ እና ደግሞ ከስተመሮቻችን እንደ ለሰዎች ይሄን የመሰለም ነው በጣም ብዙ ሰው ይለናልና መልቀቅ ተጀመረና አልሐምዱሊላህ ደስ ይላል። አዎ ቅድም እንዳልሽኝ የመጀመሪያውን ስራ እንደከፈትሽ ራስሽ ነው የምታጥቢው፣ ራስሽ ነው የምትሰሪው፣ ልጅ ይዘሽ ነው የምትሄጂው ምናምንና ያ እስከምን ያህል ጊዜ ቀጠለ? ከዛ ሰራተኛ መች ቀጠርሽ? ጉዞሽስ እንዴት ይመስላል? አሁን አለውያ 7 ዓመት ሆኖታል። 7ኛ ዓመቱንም አክብሯል። እዚህ እስክደርሺ ድረስ ግን ከተከፈተ በኋላ ማለት ነው ተቋም ሆኖ እንዴት እያደገ መጣ? ፕሮሰሱ እንዴት ነበረ? አሪፍ ነው። ግን ያው ልጅ ይዞ መስራት ትንሽ ቻሌንጅ አለ። በጣም ትንሽ ብዙ አይደለም፣ በጣም ትንሽ። ቻሌንጁ ምንድነው? ያው እንቅልፍ ይኖራቸዋል። ግዴታ ደግሞ ናፕ መውሰድ አለባቸው። አይሉላ የምንላትን መውሰድ አለባቸው ብለሽ ስታስቢ ትንሽ ትቸገሪያለሽ። እኔ በዛ ሰዓት ግዴታ ልጅ አይደለም ለራሴ ራሱ ናፕ መውሰድ አለብኝ ብዬ ነው የማስበው እና አቋርጣቸዋል። የናፑ ሰዓት ሲኖር ግዴታ ነው ማለት ፈልገው ከሆነ እኔ አሁን ግዴታ እኔ ጋር ነው ምናምን ብዬ አይደለም። እኔ መጀመሪያም ልጄ ይዤ ያሉ እነግራቸዋለሁ። እንግዲህ ልጄ ያሰቃያቸዋል። 6 ሰዓት ተኩል ምናምን ስትሆን ይተኛል። ቀድም እንነገራለን ሰው ሀቃቸው እንዳይሆንብን። እሺ ካሉኝ ኧረ ምንም ችግር የለውም አብሽሪ አትጨናነቂ ካሉኝ በቃ ተረድተውኛል ማለት ነው። ስለዚህ አስተኛለሁ የተወሰነች ደቂቃ። አንዳንዴ ከስተመርም ያስተኛል። እንደዛ እያደረኩኝ ምግብም ጡትም መስጠት ካለብኝ ራቡ መሰለኝ እያለቀሰ ነው ካልኩኝ ኧረ ይቺ ይሉኛል ጠፋለሁ። በጣም አልሐምዱሊላህ ከስተመሮቼ እኔ መግለጽ አልችልም። ታውቂኛለሽ እንባ ይመጣል ለከስተመሮቼ ሳነሳለሁ። በጣም የምወዳቸው እና በጣም እንትን ይሉኝ ነበር፣ ይረዱኝ ነበር ብዙ ነገር ማለት ነው። ያውቁታል። አሁን ልጄ እኔ መጀመሪያው ልጄን በተለይ ትንሿንም ያውቋታል። በእርግጥ ግን በጣም ነው በቃ የሚወዱት እና አሁን ሲያገኙ አደገ ስሚኝ ያደገ እንደዛ ነው የሚሉኝና ፋሚሊንን ከስተመርና የሰራተኛ እንትን ሳይሆን ግንኙነታችን
አገልግሎት ለመውሰድ መጥቶ መሄድ ምናምን ሳይሆን ፋሚሊ ነገር ነው የሆንኩት ከነሱ ጋርና በጣም የማከብራቸው። ለዚህም ደረጃ እንድበቃ ያደረጉኝ ከአላህ በታች ዋናና ዋናዎቹ እነሱ ናቸው። መቼም የማልክደው እነሱ ባይተውልኝ ማለት አይ አይቻልም ልጅ እንዲህ በቃ ማፈጠለ ብለው እንትን ቢሉ እኔም እሽተውት ብዬ ሜቢስ ደረጃ ላደርስ ይችላል። አላህ ነው የሚያውቀው። ልደርስም እችላለሁ። ብቻ ግን በጣም በብዙ ነገር ከስተመሮቼ ድጋፍ ነበረበት በዚህ እንትን ላይ። እነዚህ ነገሮች ላይ ያው እንዳልሽው ብዙ ነገሮች አልፈዋል። የተለያዩ ነገሮች ሞክረሽ መጥተሻል። ግን አንዳንዴ የምንችልበት ምክንያት አለ ወይ በጣም እንዳልሽው ቅድም ተደጋጋሚ ያልሽኝ የማደግ ፍላጎትሽ ወይ ደግሞ አካባቢሽ ላይ የሚመክሩሽ ሰዎች መኖርሽ የሆነ ምክንያት አለ። ሁሉን ነገሮች ምንችልበት አንዳንዴ እኮ ልጅ ይዘን አይደለም ስራ ለመስራት በታክሲ ተሳፍረን ማንሄድ ሰዎች አለን። በቃ ልጅ ይዘሽ ከመሄድ ቤት ብቀመጥ ይሻላል ብሎ የሚቀመጥ በጣም ብዙ ሰው አለ። አይደለም ልጅ ይዞ ደግሞ ብዙ ጊዜ እኛ ሀገር ሴት ስትሆኚ ደግሞ በቃ ቤት የሚያስቀሩ በጣም ብዙ ምክንያቶች አሉና እነዚህን ነገሮች እንድትችይ ያደረገሽ ምንድን ነው? እንድታልፊያቸው የሚያደርግሽ? ሲገጥሙሽ እርግዝና አንድ ኃላፊነት ነው፣ ልጅ አንድ ኃላፊነት ነው፣ ቤት አንድ ኃላፊነት ነው፣ ማህበራዊ ህይወትም ኃላፊነት ነው። እነዚህን ነገሮች ሁላ ግን አብረሽ እንድታስኬጂ እና ስራሽ በደንብ እያደገ አሁን እዚህ እንዲደርስ ያደረገው አንቺ ምን ስለነበረሽ ነው? በመጀመሪያ ደረጃ ትዕግስት በጣም አስፈላጊ ነው። በሁሉም ነገር ላይ ትዕግስት። በዚህ ብቻ አይደለም አሁን ባልሽው ልጅ ምናምን። እኔ በእርግጥ እውነት ስነግርሽ ልጅ ቤት የተቀመጠ ቀን ነው ስራ ማልሰራ ጨንቀኛል። ሄጄ ሩጬ ላምጣው አልችልም። እኔ ልጅ ካለች አሁን ነው እንዴት የሚያዋደገና የባለቤቴ እናት ስለነበረች ትንሽ እንትን ማለት ጀመርኩ እንጂ አሁን በፍጹም እኔ ልጅ አሁን ራሱ የውስጤ በቃ አጠገቤ መሆን አለባቸው ልጆቼ እያየኋቸው ነው። ስራ በጣም በኃይለኛው ነው የሚሰራው። ከታብዬ ያልኩሽ ቅድም መሀል ማቋረጡ ምናምን የሚለው ነገር ነው እንጂ አሁን ላይ አድገዋል። የሚያቋርጡት ነገር የለም። እዚህ መጥተው እየተጫወቱ ብባል ደስታ ይላቸው ምንም አይመስለኝም። ሌላው ግን ምናልባት ማማ እንደዚህ ማማ ሲያዩሽ እንደዛ የሚሉ የሚያስቸግሩ ነገር አለ። እሱ ትንሽ ሊረብሻቸው ይችላል ከስተመሮች። ትዕግስት በጣም በብዙ ነገሮች ላይ ትዕግስት ያስፈልጋል። እርጉዝ ነሽ ምጥሽ እዛ መቶ እስከታጠናቀቂ ድረስ ምጤ መቶ ነው እንግዲህ እዛው እየሰራሁኝ ነበርና ትዕግስት ያስፈልጋል። የሆነ ዓላማ ካለሽ ለወደፊት ብለሽ ያሰመርሽው ነገር ካለ ትዕግስት ያስፈልጋል። አንቺ እንዴት ጠያቂ ነሽ? ከየት የምታመጭ ብር እንደፈለግሽ ማንንም ጠይቀሽ ምናምን መጠየቅ የምችይ አይነት ሰው ነሽ ምናምን። ያ ራሱ አንድ የራስ ጥበብ ነው። እኔ ደግሞ አለመጠየቄ ደግሞ አንድ የራሴ ነው። ስለዚህ የእኔ ጥበብ ምንድን ነው? በእንደዚህ አይነት ውጥረት ውስጥ ትዕግስት ኖሮ የሆነን ነገር ማምጣት ነው። ገብቶሻል? ያ ጥበብ ነው ስልሽ እያደነኩት አይደለም፣ አልወደውም። ግን እኔ በጣም ስለሚከብደኝ ሄዶ መጠየቅን እንደ ጥበብ ነው ማስበው። አንድ ሄጄ የሆነን ሰው በጠየቅ እኔ ጥበብ ነው። እኔ በቃ በጣም ነው የሚከብደኝ። ስለዚህ አይደለም አንዳንዴ ሁላ ባንክ ቤት ሄጄ የራሴን በር ጠይቅ እንዳላፍርላለ ሲይዝ እና በጣም ይሄን ያህል ነው ወላሂ በጣም ነው የሚከብደኝ። በጣም ብዙ ጊዜ በድፍረት አረ እጅን እንዲ አሁንስ በዛ ነው እንዴ ምን ላድርግ ታዲያ እንደዚህ ሆኖ እንዲሆን እንደዚህ በጣም ነው ሄድና ሰላም ብዬ በፍቅር እንትን ብዬ ነው የምወጣው። ያ ነገር ስላለ እኔ ሙድ ነው የሚያዝብኝ። ጥበብ ነው ብዬ ነው የማስበው። ጥበብ ከሌለሽ ደግሞ ግድ ያለሽ አማራጭ ምንድን ነው? ሰብር፣ ትዕግስት ከሌለሽ የትም አትደርሽ። በብዙ ነገሮች ውስጥ ትዕግስት ሊኖርሽ ይገባል። ልጆችሽን ይዘሽን ከሄድሽ ከረበሹሽም ትዕግስት፣ እርጉዝ ከሆንሽ ምጥሽ ከመጣ ያለሽ አማራጭ አንቺ ከሆንሽ ማጠናቀቅ ያለብሽ ትዕግስት። አይመጤ መጥቷል ብለሽ ጥለሽው የምትሄጂው ድርጅት የለም። እዛ ጋ የተቀመጡ ከስተመሮችን ብር ተቀብለሽ ብር መመለስ እኮ ቀላል ነው እኮ ብለሽ አይመጤ መጥቶ ይቻላል ስትመልሽ ግን ሁለተኛ እንደማታገኛቸውም እየቆጠርሽ ከዛ አንቺ እዚህ ጋር በትንሹ 20 ምናምን አንበልና 5
ከስተመር 3 ከስተመር ነው የመለሹን በል ከ3ቱ ከስተመር ጀርባ እኔ ሁሌም ልጆቼም ለሰራተኞቼም ማለት ስመክራቸው ከአንድ ሰራተኛ ጀርባ 40 ሰው አለ ነው የሚለው። 3 ከሆኑ እዚህ ጋር 3ን በ40 አባሹ ይሄን ሁሉ ከስተመር አባረሽ። እኔ እንደዛ ነው የሚታየኝ። ስለዚህ ምጤ ኖርማል እኮ ነው ሆስፒታል ሄጄ ምናምን ማፈን ይቻላል አይደል? ስለዚህ ውስጥ እየገባሁ ግድግዳ እየገባሁ አለና ተመልሼ እመጣለሁ፣ በደንብ እሰራለሁ። ምክንያቱም ያለኝ ሰራተኛ በሰዓቱ እኔ ምጤ ሊመጣ አካባቢ ትንሽ ሰው ነው፣ አንድ ልጅ ናት ያለችው። የጨመርኳቸው ሰራተኞች አሉ፣ ግን በሰዓቱ እየጨመርኩ ያለሁት እሷ እንድታስለምድልኝ ማለት ነው። ሲመጡ ጨምሬያለሁ፣ ተነጋግሬያለሁ። ግን እንደ ድንገት ምጤ በዛ ቀን መጥቶ የሚመጡት ነገ ነው እነሱ የሚመጡት፣ እኔ ምጤ መጥቷል። ስለዚህ ያለው አማራጭ እሷ ለማገዝ እኔ በጣም ብዙ ሰው ነው ያለው። በቃ እሷ እኮ እንዴትም ማጠናቃ ልትሸኛቸው ትችላለች። ፊል ግን ያደርጋሉ። ገብቶሻል? ፊል ባያደርጉም ፊል ያደርጋሉ ማለት በቃ አንቺ በማይገባሽ መልኩ ከስተመር ታጫለሽ። ስለዚህ ያንን ነገር ለማድረግ እስከ መጨረሻው መጓዝ አለብሽ፣ እስከ መጨረሻው። ወይም በነገራቶች ላይ ሰብር ማድረግ አለብሽ። ሰብር አለ መጨረስ፣ የሆነን ነገር ያሹን ነገር ቀጣይነት ያለው ነገር ኮንሲስተንሲ የምንለው ተቆራረጠ ነገር መሆን አለበት። እኔ ልወልድ እስከሆነ ድረስ የሆነ ሰው ማዘጋጀት ነበረብኝ አይደል? ያ የኔ ሚስቴክ ነው አይደል? ያ ሚስቴክ ማድረግ መቀጣት አለብኝ። ቅጣትም አይባልም። ሐኪም ቤት ላመጣ የምችለው እዚህ ማማት ነው። እንደውም አሪፍ ነው፣ ወደ ኦፕሬሽን ከሚለው አሪፍ ነው። ያው ሪስክም ነው፣ አት ሴም ታይም በጣም ሪስክ ነው። እና ብቻ ግን ሆነም ቀረ እዚህ ጋር ማድረግ ያለብኝ በጣም ሪስክ ነው አውቃለሁ። ዶክተር ሰማኝ ትቆጣኛለች ያለሽ እና ሪስክ ነው፣ ግን ያለው አማራጭ በሰዓቱ እንደዛ ማድረግ ስላለብኝ ገናም ስለሆነ ደግሞ ምጡ የጀመረው ገባሽ? ምጥ እኮ እዛም ብሄድ ትንሽ ይጠብቁኛል። የሚጠብቁኝ ታይፕ እዚህ እንትን ማለት ብዙም ሪስክ አይደለም ብዬ ስላሰብኩ ነው። በእርግጥ ምጡ የሚመጣው አመሻሽ ላይ ነው። ፈለገ ብንቆይ ከ2 ሰዓት ተኩል ከ3 ሰዓት አናልፍም። አመሻሽ ለመግሪብ አዛን እንዳለ አካባቢ ስለሆነ ኖርማል ነው። እና እነዛ ስለሆነ በጣም ያው ትዕግስት ነው ወደዚህ ብዙ ነገር እንድታልፊ፣ እነዚህ ነገሮች የከበዱሽን ነገሮች እንድታልፊ ያደረገሽ። በስራሽ ሂደት ግን እንደ ቲፕ የምትሰጪው ነገሮች፣ እኔ ማውቃቸው ነገሮች ስላሉ የሰራተኛ አያያዞችም ሊሆን ይችላል፣ የደንበኛ አያያዝም በየጊዜው አዳዲስ ነገር መጨመር ምናምን አሉ ስራዎች ላይ በደንብ በቅርበት ስለማውቀው ድርጅቱን ማለት ነው። እነዛን ነገሮች ከየት አገኘሻቸው? እና ለሰዎች መምከር የምትፈልጊያቸው ነገሮች ካሉ ይሄ አዳዲስ ነገር ቶሎ መጨመሩን ሊሆን ይችላል፣ የከስተመር የሰራተኛ አያያዙ ከየት አገኛሻቸው እነዛን ባህሪዎች? ምን መሰለሽ እንትን አይከብደኝም። አሁን ለምሳሌ ቤስት ጓደኛ ኖሮን እህት ኖሮን ከዝን ፋሚሊ ከራሴ ጋር ይስራ ብዬ ባስብ ጥፋት ቢያጠፋ መናገር የማይከብዱ ሰው ተቀርሽ እንደስ ምንም ከማንም ጋር ልሰራ እችላለሁ። ምንም ችግር የለብኝም። ይህ ሰው ተከፍቶ መሆን ያለበት በስራ ያልደረደር መሆን ያለበትን ነገር ነው የምናገረው። ይህ ሰው ከተከፋ እሱ ነው የተከፋው፣ ምንም አይመስለኝም። ይህ ሰው ከተናደደ እንዴት ትናገረኛለች ካለ መጀመሪያ ተነጋግሬ ነው የምገባው። የኔን ባህሪ ያካላ ሰው እነግረዋለሁ። ተናዶ እንትን ካለ መንገዱ ጨርቅ ያድርግለት፣ ክፍት ነው። እና ማንኛውንም ሰው ለማሰራት ከማንም ጋር ለመስራት ማያዝ አይነት ፍርሃት ያለ ማለት እንዲህ ብሎ ቢከፋስ ነው የሚል አይነት ሰው ከሆንሽ ስራሽ በቃ ያበቃል። አንዱ ምክር በፍጹም እንደዚህ አይነት ሰው ነው የለብሽም። አሁን ይሄንን የምመክረው ስራ ላለው ሰው፣ ስራ እየሰራ ያለ ሰው እንዳይከስር ማለት ስራ ሰራተኛ አያያዝ ባሹ ማለት ነው። እና ማዘዝ ያለበትን ነገር ማዘዝ አለበት። አንዳንድ ሰው ምን ይላል መሰለሽ በጣም ሲሪየስ መሆን አለብኝ። ሲሪየስ ሆኝ ግን ሲሪየስ ካልሆንሽ እኮ ስራ ይሄድ ምናምን ይሻል። ሲሪየስ መሆንም ስራ ያበላሻል። ሁሌም አሰሪ ስትሆኝ ሁለት አይነት ነገር ነው ሊኖርሽ የሚገባው። ሲሪየስም ፈታ ያለ ሁለቱንም ነው መያዝ ያለብሽ። እና ብዬ የማስበው እንዴት ነው የተበላሸ ነገር ለዛ ይገባል። በጣም ሲሪየስ ሆነሽ መናገር አለብሽ። መውሰድ ያለብሽ ይስሽ እንትን ማለት አለብሽ፣ ማስቀመጥ አለብሽ፣ መውሰድ አለብሽ። ወይም ደግሞ እንደ የምታቀርብ አቅርበሽ ከሆነ የምትይዣቸው እንደ
ማለት አቅርበሽ ብትይዣቸው በሁለቱም ነው የሚሆነው። አንድ በጣም ሲሪየስ ሲሆን ሰራተኛ በጣም ይቆይለታል ይሻል። አንዳንድ ሰው ይመጣና አንቺ ሲሪየስ ስላልሆንሽ ነው በጣም የምትስቀው አብራ የምትጫወተውን ወይ ያበዛሁት መሰለኝ አይደለም። በቃ አሰሪ ስትሆን የማይያዝ ባህሪ ነው ሊኖርህ የሚገባው። የሚጨበጥ ባህሪ ሊኖርህ አይገባም። በጭራሽ የሚጨበጥ ባህሪ ሊኖርሽ አይገባም። ሲሪየስ መሆን ያለብሽ ቦታ ሲሪየስ። የሚጨበጥ ማለት ምን ማለት ነው ብሎ ያስመሳይ ወይ ምናምን አይደለም። እንዲህ ውስጥ መሄድ አያስፈልግም። መሆን ያለበት ምንድነው? አንቺ እዚህ ጋር አሁን በጣም ቤስት አድርገሻታል። እሷ መቆጣት መፍራት የለብሽም። ቤስት ኖርማል ነው። ቤስትሽ ብትሆን ቤስት ማለት ጓደኛም ለምን አይደለም። በፍቅር የምታናግሪያት ሰራተኛ ሊኖርሽ ይገባል። ዛሬ በፍቅር ብታናግሪያት ግን ዛሬ በፍቅር ስላናገርሻት የሆነ ጥፋት ስታጠፋ መቆጣት መፍራት እንደዚህ የሚባል ነገር የለም። ግራ ነው የሚገባት። ዛሬ በፍቅር አናግረሻታል፣ ነገ ጥፋት ስታጠፋ ሰማይና ምድርን ስታደባልቂው ይቺ ልጅ ምንድን ናት? ግራ የገባው ባህሪ ነው ያላት ብላ ነው የምታስበው። ግንስ ነገ ደግሞ አንቺ ሰላማዊ ባህሪሽ ማንነት ሲጀመር ምንድነው? ፍቅር ነው። ፍቅር ስትሆን ግራ ነው የሚገባት። ስለዚህ ያንን አታበላሽም። በፍቅርም ከአንቺ ጋር ትቀጥላለች ማለት ነው። ገብቶሻል? ጓ ልበል ካልሽ ግን ሁሌ እየተሳቀቀች እየፈራች ስራውንም ሊበላሽባት ይችላል። አዲስ ነገርም አትለምድም። በፍቅር ስትይዣት ግን በጣም አዲስ ነገር ትለምዳለች። ቤትሽን በፍቅር ነው የምትይዘው። የእውነት ትወድሻለች። ዋ ስትይባት ተደጋጋሚ ስታየው ነገሩ ባህሪሽ ያኛው መሆኑንና ጥፋት እንደማትወጂ ጥፋት እንደማትምሪ ትረዳሻለች። ጥፋት አታጠፋ፣ ከአንቺ ጋር ግን በፍቅር ትኖራለች። ስለዚህ እንደዚህ አይነት ሰራተኞችን ነው ታፈሪ። በቃ አንቺን የመሰሉ ሰራተኞችን ታፈሪያለሽ። ስለዚህ በዚህ መልኩ ያስጌዱት ነው የሚለው። ለማን? ሰራተኛ ላላቸው ቀጥረው እያሰሩ ላሉ አንድ ድርጅት ላለው አካል ማለት ቢሆን እኔ አሁን ለመምከር ደርሼ አይደለም። ትንሽ ድርጅት ነው ያለኝ። ከኔ በላይ ስንት ደረጃ ደርሷል። ከነሱ ምክር የምፈልግ አይነት ሰው ነው። በደረስኩባት እቺ በተመክሮ የለም እቺ በምታከለው ተመክሮ የሆነች ያህል ልበል ካልኩኝ ማለት ነው። ግን ምንም ስራ የሌላቸው ሰዎች ካልሽኝ ደግሞ እነሱን ሁለት ነገር ነው የሚመጣቸው። አንዱ ምንድነው? ከሰው አትጠብቁ፣ ሰው አትጠይቁ። ሰው ነው በፍጹም ሰው ከሰው መጠበቅ አይጠበቅባቸው። ግን ከዛ ጥያቄ ከመጨረሻው ጋር እናገናኘው ያደዛ ላይ እንዲቋረጥ ማለት ነው። እሺ ይሄን ካልን በስተመጨረሻ አሁን ለአዲስ እንዳንቺ የተለያዩ ያልተለመዱ ቢዝነሶችን መስራት የሚያስቡ ሴቶችም ወንዶችም ሊኖሩ ይችላሉ። በተለይ ግን ሴቶች ወደኋላ ሄደሽ አንቺ የጀመርሽበት ጊዜን አስታውሰሽ ያ ማለት በቃ አዲስ ነገሮች ለመጀመር አስባ ግን ላይሳካ ይችላል ወይ ደግሞ ይሄ ነገር የለኝም፣ ሰው የለኝም፣ ገንዘብ የለኝም ደግሞ አይሳካም ብላም የቀረ ሰው ሊኖር ይችላል አዲስ ነገር ለመጀመር። በተለይ ከዚህ በፊት ተሰርተው የማያውቁ ነገሮች እንዳንቺ ተሰርተው የሚያውቁም ነገሮች ሆኖ አዲስ ነገር መጀመር ሁሌ ከባድ ነው። ኢቭን ከቅጥር ህይወት መውጣት ቤት ውስጥ ኮምፎርታብል ከሆንበት ሁኔታ ወጥተን ወደ ቢዝነስ መግባት ያው ሁሌ አልጋ ባልጋ አይሆንም ብለን ስለምናስብ ሊከብድ ይችላል እና ለነዛ ሰዎችስ ምን አይነት አንቺ የዛኔ ስትጀምሪ እንዲህ አይነት ሁኔታ ላይ ስለነበርሽ እንደዚህ አይነት ሁኔታ ላይ ላሉ ሰዎችስ ምን አይነት ሀሳብ አለሽ? ሳይጀምሩ ለተቀመጡ ለእነሱ ደግሞ ምን እላቸዋለሁ መሰለሽ? አንደኛ በቃ አይጠይቁ። ሰውን አይጠይቁ። አንዴ የሰው ልጅ መጠየቅ ከጀመረ ወይዘው ያቆም ይለምዳል። ሀሳብ ሳይሆን ገንዘብ ማለት ነው። ገንዘብ አይጠይቁ። ገንዘብ ሀሳብ አይደለም። ሀሳብ በጣም መጠየቅ ያለበት ነገር ነው። እንደውም ከተቻለ በየሱቁ በየቤቱ የያንኳኩ ይሄን በጣም መሰል ያሉ ብዙ ነገር ያዩ ሰዎችን ምናምን ሀሳብማ ግድ እንደውም መሸጥ ያለበት ነገር ቢኖር ሀሳብ ነው። እና እንትን ግን ገንዘብ ግን በጭራሽ አይጠይቁ። ዛሬ ላይ ሊጠይቁ ሲሉ ጠይቁ የማያውቁ ሰዎች ዛሬ ሊጠይቁ ሲሉ አንድ ነገር ያስታውሱ። ያኔ በእንቁላል በቀጣሽኝ የሚለው አባባል አለ በሌብነት ላይ ያለው ይሄኛው ላይም አለ። ዛሬ ሲጠይቁ ሲሰጣቸው ሱስ ነው የሚሆነው። ገብቶሻል? የመጀመሪያ ዙር ላይ ጠይቀው እምቢ ቢባሉ ግን ሊሰጣቸው ይችላል። ገብቶሻል? ሊሰጣቸውም ይችላል። እምቢም ሲባሉ ደግሞ እስቲ ምናልባት ምናምን ተብሎ በቀናነት ከተባሉ ነገም በቀናነት ቢለኝ ነው ምን ችግር አለው ብለው ሄደው ይደግማሉ። ይቺ ከዚህ ምናምን ብሎ የሆነ ጓም የሚልባቸው ካለ
በቃ ሁለተኛ ሊጠይቁ ይችላል። አብዛኛውን ጊዜ ግን ወይ ይሰጣቸው ወይ የለም ምናምን ነው የሚባለው። መቼስ ህፃን አይደሉም እና በቃ ይለምድባቸዋል። መቼም ከሰው ጫንቃ ላይ አይወርዱ ወይም የሆነች ስራ ካላቸው መካከለኛ ላይፍ ላይ ነው እንትን የሚሉት የሆነ ስኬታማ አይሆኑም። የመሆን እድላቸው ዝቅተኛ ነው የሚሆነው። ይሄን ያህል እኔም ስኬታማ ነኝ ብዬ አይደለም፣ ግን አልሐምዱሊላህ ባለኝ እኔ በጣም ረክቶ የሚኖር ለእኔ እኔ አሁን ባለሁበት ከበፊቴ ስለማየው ስኬታማ ከራስሽ ስለምትወዳደር ማለት ነው። እና ስኬታማ መሆን የሚፈልግ ሰው በጭራሽ ምንም ገንዘብ ሰውን እንዳይጠይቅ። የሚጠይቀው አካል አለ፣ አላህን ይጠይቃል። አላህን ሲጠይቀው ምን መሰለሽ ሰበብስ ልትይኝ ትችላለሽ። ሰበብ ማድረስ አለበት። ሰበብ ሲያደርስ እኔ ከዜሮ ነው የተነሳሁት። ገብቶሻል? ከዜሮ ነው የተነሳሁት አይደል? እሱን ከዜሮ መነሳት ይችላል። ቁጭ ብሎ የሆነን ነገር ክሬት ማድረግ ይችላል። የተቸገረ ሰው መጠየቅ ያፈረ ሰው ፊት መቅረብ የፈራ ሰው ክሬት በጣም ጭንቅላት ውስጥ ጀምር ክሬቲቭ ነው። የሚጠብቀው ነገር ስለሌለ ማለት አይናውጣ ምንም የማይመስለው ሄዶ የሚጠይቅ አይናውጣም ባይሆን ችግር በቃ ምንም የማይመስለው ሄዶ ይጠይቅ ባይጠይቅ ምንም የማይደንቀው አይነት ሰው ደግሞ ክሬቲቭ አይደለም። እሱ ክሬት የተደረገው መለመን መጠየቅ ክሬት ተደርጎ ነው አይደል? ስለዚህ ክሬት የተደረገውን የሚሰራ ሰው እሱ በቃ የሆነ ሰው አስቀምጧል፣ መለመንን ጀምሯል። የተጀመረን ነገር የሚያደርግ ሰው የተጀመረን ነገር የሚያደርግ ሰው ደግሞ የተለያየ ስኬታማ አይሆንም። ክሬቲቭ ሰው ግን ስኬታማ አይሆንም። አለመለመን አለመጠየቅ ቤተሰቡ ሀብታሙ ነው እያለው እያየ አለመለመን ሄዶ መለመን እኮ አይደለም ብሎ ሊያስብ ይችላል። በቃ እንዲህ አበድረኝ እከፍለዋለሁ እኮ ብሎ ሊያስብ ይችላል። እሱን አለመጠየቅ በጣም ክሬቲቭ ነው እሱ ራሱ። ገብቶሻል? ስለዚህ ቁጭ ብሎ የሆነ ነገር ክሬት ያደርጋል። ባለው ነገር ያለውን ነገር እያየ ያለው አማራጭ ለራሱ ያለው ማለት ራሱ ነው። እንደዛ ያደርጋል። ስለዚህ መጀመሪያ እንትናችሁ ውሳኔያችሁ አለመለመን መሆን ያለበት፣ አለመጠየቅ። ስለዚህ ሳይጠይቁ በዙሪያቸው በራሳቸው ማድረግ የሚችሉትን ነገር ማድረግ፣ ሴት ሊያደርጉ ያሰቡትን ነገር ወይም ደግሞ ማሰብ ከፈለጉ አላህ የሆነ በቃ ክሬት እንዲያደርጉ ክሬት የሚያደርግ ጭንቅላት ክሬቲቭ የሆነ ጭንቅላት እንዲሰጣቸው ይለምኑ። ደስ ብሎ ይለምኑ፣ ይሰጣቸዋል። እሱ ብዙ ነው ያለው፣ ነፍ ጨቅ ነው ያለው፣ ወላሂ ይሰጣቸዋል። እና በጣም የሚገርምሽ ሲገቡ ወደ ዱዓው ሲገቡ በጣም 100% እርግጠኛ ነኝ ይሰጠኛል ብሎ ይሉ በጠበቃችሁን ቦታ ታገኙኛላችሁ የሚለው ነገር አለ። በደንብ አድርጎ ይሰጣቸዋል። ከዛ ሰበብ ያደርሱ። እያሰቡት ያለው ነገር ምንድን ነው? ያስቡት የተነሱት ነገር ምንድን ነው ብለው ከራሳቸው ጋር ይለካከል። ከዛ ይሰጣቸው በደንብ አድርጎ። ሲቀጥል ሳብር ያደርጉ። በእነዚህ መሀል ሳብር ያስፈልጋል። አሁን እነዚህ ሰዎች ትዕግስት ካላረጉ ጠይቀውታል። ስለጠየቁት በአንድ ፈተናዎች አሉ። ለመስጠት ፈተና አለ። ትችላለች አትችልም፣ ራሱ አትችልም። ገና ስንት ፈተና አለ። ያችን ፈተና በሰብር ይላሉ፣ በትዕግስት እንዴ ለምነሽም እኮ አልመለሰችልኝ ምናምን የሚባል ብዙ ፈተናዎች አሉ። ከሰው አፍ 100 እጅ የዚህ ፈተና ይሻላል። ሊሰጥሽ እየፈተነሽ ማለት። ስለዚህ ሰብር ጠየቀሽ በአንዴ ተመዞ መስጠት የለም። ፈተናዎችን ማለፍ አለብሽ። ለሱ ደግሞ ሰብር ያስፈልጋል። ከዛ ከሰብሩ በኋላ ደግሞ ተሰጠሽ አይደለም፣ ያ የተሰጠሽን ነገር በፍጥነት አታቆዩ፣ አታዘግዩ። የመጣውን እድል ቶሎ ተጠቀሚ። እድልሽን ቶሎ ተጠቀሚ። በጭራሽ እድልሽን ወደዛ እንዳታሳልፍ። መጣረ በቃ አየር ነው። እቺ የአይን እርግብግባችን እንዲህ ስትል ምን ነበር የተማርነው? በቃ እሷ እንዲህ ስትላለች አይደል? እሱ እንደሷ በፍጥነት በማይክሮ ሰከንድ በቃ በፍጥነት አየር ላይ ማማር አለብሽ። እኚህ ሶስቱ ነው የምመክራቸው። ልክ ነው ማለት እድሎች ብዙ ጊዜ ይኖራሉ አካባቢያችን፣ ግን ስንዘጋጅ ተዘጋጅተን ስለማንጠብቀው እድሎቹ አምልጠውን ይሄዳሉ ማለት ነው። ስለዚህ አሁን አለውያ ሄር ትሪትመንት አሁንም ጥሩ ደረጃ ላይ ነው ያለው። ብዙ ሰዎችንም ብዙ ደንበኞችም አሉሽ። ሰፋ አድርገሽ ነው የጀመርሽው እና አለውያን የት እንጠብቀው ከዚህ በኋላ? ኢንሻአላህ በአዲስ ነገር ታገኙኛላችሁ ብዬ ተስፋ አደርጋለሁ። ኢንሻአላህ ብዙ አላማዎች አሉ። እንደዚህ አንልም።
ሁሌም አዳዲስ ነገር ይዘን እንመጣለን። ስለምንመጣ ብዙ ጊዜ ኢንሻአላህ። እሺ ሀናን በጣም እናመሰግናለን እንግዳችን ሆነሽ የህይወት ታሪክሽን የቢዝነስ ጉዞሽን ስላስቃኘሽን በጣም እናመሰግናለን። በጣም አመሰግናለሁ።